ሻሎም 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 ጥቂት እንድንጫወት ነው ቶሎ ቶሎ መገናኘት ጀምረናል ይሄንን የምትከታተሉ ሁሉ ሰላም ለእናንተ ይሁን በጣም ከልቤ ወዳችኋለሁ ዛሬ ጥቂት ጊዜ አግኝቼ ከእናንተ ጋር ለመጫወት የፈለኩት አንድ እንደ ዜጋ ያንዳንዱ ሰው የየራሱን አንድ ነገር መወርወር አለበት አገራችን ካለችበት ቀውስ ከገባችበት አደጋ መውጣት አለባት ተስፋ የምትሆን ሀገር መሆን ስላለባት ሁላችንም የድርሻችንን መወጣት አለብን ስለዚህ አንድ ቻሌንጅ በሪልም ቪዲዮ ለመስራት ከጥቂት ደቂቃ በፊት ፖስት አድርጌያለሁ ቻሌንጅ ላደርጋችሁ ፈልጋለሁ ሁላችሁም የምትወዱኝ ብዙዎች ናችሁ ጥቂቶች የምትጠሉኝም ጭምር ይሄ ሐሳብ ለሀገሬና ለህዝብ ለዜጎች ለትውልድ የሚጠቅም እስከሆነ ድረስ ሐሳቡን በማጋራት ተባበሩ አድርሱ ሼር አድርጉ ሪአክት አድርጉ አስተያየት ሐሳባችሁን አካፍሉ አብይ ማስት ጎ አብይ ማስት ዳውን #አብይ ማስት ዳውን ሁላችንም ይሄንን እንደ ካምፔን ሁላችንም ማድረግ መቻል አለብን አብይ ማስት ዳውን የህዝብ የሰቆቃ የሚቆመው አብይ ሲሄድ ብቻ ነው ከዛ የተሻለ ምንም አይነት አማራጭ ስለሌለ ነው አብይ ማስት ዳውን ሶ #አብይ ማስት ዳውን ሚለውን እንደ ካምፔን እንጠቀማለን ይሄ ኮንትሪቢዩሽን ነው በቃ ሁላችንም ከተባበርን ባጠረ ጊዜ ይሄንን ማሳካት ይቻላል አብይ ማስት ዳውን በቃ አብይ ኢትዮጵያንና ህዝቦቿን ያጎሳቆለ አይቀጥልም በስልጣን ህዝብ ከተባበረ ይሄንን ማስቆም ይችላል እንችላለን why not ስለዚህ እኔ በበኩሌ ደግሜ ቃል መገባው አብይ ከስልጣን እስኪባረር በዚህ አመት ውስጥ ይባረራል በእርግጠኝነት በ2026 ይባረራል እናባረረዋለን ውረድ ሚለው መለያችን ነው #ውረድ በአማርኛ አብይ ማስት ዳውን በእንግሊዘኛ ሁላችንም እናድርግ ሁላችንም የበኩላችንን እንወጣ you should go አብይ ማስት ዳውን መውረድ ውረድ አብይ አድርሱለት ሜንሽን ያረጋችሁ ሁላችሁም አድርሱለት ለአብይ ማስት ዳውን ምርጫንም መጠበቅ ያስፈልጋል አብይ ማስት ዳውን ኢሚዲየትሊ በቃ በደም የተጨማለቀ ስለሆነ መቼም ዲሞክራሲ አያመጣም መቼም ስልጣን አይለቅም እየጨፈጨፈ ያጎሳቆለ ይቀጥላል ስለዚህ አብይ ማስት ዳውን ይሄንን ካምፔን አድርጉ ሰፊ ዘመቻዎችን ያደረግን ነው በጣም ሰፊ ስራ በየአብሮነት በኩልም በሌሎች በትብብርም በኩል በጣም ብዙ ስራዎችን እየሰራን ነው ኢትዮጵያውያን አይዟችሁ ከጎናችሁ ነን ውስኩልናችሁ ባጭር ጊዜ ውስጥ ያቆማል የዲሞክራሲ ልምምድ የዲሞክራሲ መሰረት እንጥላለን ሀገራችንን ወደፊት እንድትራመድ እናረጋለን የኋልዮሽ ጉዞ ያቆማል ስለዚህ አብይ ማስት ዳውን ያረጋችሁ ይሄን ዘመቻ ተቀላቀሉ ቅድም እንዳልኩት ቃል እንደገባሁት ጸጉሬን አብይ ከስልጣን እስኪባረር ድረስ ጸጉሬን አሳድጋለሁ ጸጉሬ በዚህ ደረጃ አድጎ አያውቅም አሁን በኋላ አልቆረጥም ይሄ ለኢትዮጵያውያን ለህዝቦቼ ለዜጎቼ የምከፍለው መስዋዕትነት ነው ትምርት አጥቶ ለሚጎሳቆሉ ዩኒቨርሲቲ እንዳይገቡ ለተፈረደባቸው ወጣቶች የሥራ እድል ለተነፈጉ ዜጎች በጦርነት ህይወታቸውና አካላቸውን ያጡላሉ ዜጎቼ የአገርና የህዝብ ለልማት መዋል የነበረበት ኢኮኖሚ በድሮንና በመሳሪያ በጦርነት እያወደመ
ያለ ሰው እንዲወርድ እኔ የበኩሌን እያደረኩ ነው። እናንተም አድርጉ። ይሄ ቻሌንጅ ሁሉም ሰው እንዲቀላቀል ነው የምፈልገው። ከልቤ አመሰግናለሁ። ከዚህ በፊት ሼር ያረኩትም ቪዲዮ ውረድ የሚል የአባን ቪዲዮ ከበርካታ ሰዎች ሼር አድርገዋል። ከ1000 በላይ ሼር ተደርጓል። ከ1000 በላይ ኮሜንት አለ። በዳታ ስመለከት ከ200,000 ሰው በላይ አይቶታል በ24 ሰዓት ባልሞላ ጊዜ ውስጥ። አሁንም እጅግ ቀጥሏልና አብይ ማስት ዳውን። አብይ መውረድ አለበት። ውረድ አብይ አህመድ ውረድ።